ሳየው በጣም ነው የደነገጥኩት። እንዴት እንደዚህ ይደረጋል? የማይደረግ ነገር አታድርጉ። የምታደርጉት ነገር እወቁ። ገና ለገና ለፎሎ መሰብሰቢያ፣ ለላይክ መሰብሰቢያ፣ ለኮሜንት ብላችሁ የማትወጡበት ነገር አትግቡ። ይሄ ጥሩ ነገር አይደለም። ሰላም ሰላም የልብ ዩቲዩብ ቤተሰቦች እንዴት ናቸው? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ይሄ ልብ ዩቲዩብን ሰብስክራይብ፣ ላይክ፣ ሸር አድርጉልኝ፣ አበረታቱኝ ውዶቼ። እኔ መልሳለሁ ማለት ነው። እና ለምንድን ነው ሰብስክራይብ ግን የማታደርጉኝ? ነው ሰብስክራይብ አድርጉኝ፣ እኔ መልሳለሁ። እናንተ ግን አትመልሱልኝም። እኔ ሰብ አደርጋለሁ፣ እናንተ ግን አታደርጉልኝም። ለምን? ይህ ሀቅ ነው። የሰው ሀቅ ይመለሳል፣ አይወሰድም የሰው ሀቅ ማለት ነው። እና እውነት ዛሬ የመጣሁት ደግሞ በጣም እንትን የሚል ቪዲዮ አይቼ ለራስም ለሰውም እንቅፋት መሆን፣ ይሄ በአንድ ሰው ብቻ እንትን የሚባል አይደለም። ለሌላ ሰው እንቅፋት ለሚሰሩ ልጆች፣ አንገታቸውን ደፍተው ለሚሰሩ፣ ቀሌት ሳይሉ ለሚሰሩ ልጆች እንቅፋት የሆነ ተግባር ነው ያየሁት ማለት ነው። እና ያየሁት ነገር አንድ እንግዲህ ራሷ ታቀናብረው ሌላ ሰው ያቀናብረው አላቅም፣ ግን ልጅቷ ራሷ ከሆነች ያቀናበረችው እውነት ልብ ይስጣት። የማይደረግ ነው ያደረገችው። እንዴት ሰው ከሌላ ሰው ጋር ያደርጋል? ስንት ነገር አይተናል። ከዚህ በላይ በእርግጥ ብዙ ነገር አይተናል፣ ግን የዛሬው ደግሞ በጣም ተጋነነ፣ በጣም በዛ። በዚች ምድር በሳውዲ አረቢያ ሴትና ወንድ ሰላም በማይባባልበት በማይታይበት ሀገር እንዴት ሰው ከአንዲት ሴት ጋር የሳውዲን መንግስት አሳስማ አቃቅፋ እንዴት እንደዚህ አቀናብራ ተለቃለች? ይሄ ጥሩ አይደለም። ለሚሰሩ ሰዎች እንቅፋት መሆን ነው። እሷ እንግዲህ አላቅም ምን እንዳሰበች። እውነት እሷ ከሆነች በጣም ይገርማል። አቀናብሮባት ከሆነ ግን ያው ምንም ማድረግ አይቻልም። ልብ ይስጣቸው ለነሱ ነው። ራሷ ከሆነች ግን ጥሩ አይደለም። ይሄ ለኛ እንቅፋት ነው፣ ለምንሰራ ሰዎች። እኛ ከሀገራችን ተሰደን የመጣ ነው። በሰው ቤት መከራችንን የምናየው እንደዚህ የወረደ ተግባር ልናደርግ ሳይሆን ፈልገን ሳይሆን ሰርተን ተለውጠን ወደ ሀገራችን መመለስ ነው የምንፈልገው። እኛ ሀገራችንን እየናፈቀን፣ ብዙ ቤተሰቦቻችን እየናፈቁ፣ ቤተሰቦቻችንን ሳናይ አመታት አልፎናል። ስንት እውነት በጣም ብዙ ሀሳብ ተሸክመን ነው በሰው ቤት ያለ ነው። የሰው ቤት መከራ ነው እና እንዴት እንደዚህ ታደርጋለች? የማይደረግ ነገር። አሁን እኮ ማዳሞች ራሱ ፊታቸውን ያዞሩብናል። እውነት ሁሉም አንድ ነው የሚመስላቸው። እንደውም ክፉ ናቸው። እንኳንስ በዚህ አይነት እንትን ብሎን ማለት ነው። እንደውም እነሱ በዚህ አይነት ነገር መተንባቸው ይቅርና ሊቀናሉ፣ ብዙ ነገር እንትን ይላሉ። እና ለኛ ራሱ እንቅፋት ነው የሚሆንብን። ተከባብረን ባለንበት በምንሰራበት ቤት የማግለል የመራቅ የመጠርጠር ነገር ይመጣል ማለት ነው። ምክንያቱም አንድ ኢትዮጵያ ከተባለ ኢትዮጵያ ሙሉ ነው እንጂ የሚያስቡት አንዲት ልጅ ብቻ አትታሰብም በፍጹም። ይሄ ነገር እውነት ጥሩ አይደለም፣ አይደረግም እንደዚህ። እናንተ መስራት ባትፈልጉ መኖር ባትፈልጉ ለምንሰራው እንቅፋት አትሆኑብን። መሄድን ከፈለጋችሁ ራሳችሁን እንችላችሁ መሄድ ትችላላችሁ። ብዙ ነገር እያያዘን ነው እኛ የምንኖረው። ሌት ተቀን እየሰራን ለምንድን ነው እንደዚህ እንቅፋት የምትሆኑብን? ራሳችሁን እንችላችሁ ሂዱ። እንደዚህ አይደረግም። ጥሩ ነገር ስሩ፣ ጥሩ ነገር አድርጉ። በእርግጥ አሁን ጥሩ ነገር የሚሰራ ሰው ሰብ የለውም፣ ፎሎ የለውም። የሚበረታተው መጥፎ ነገር የሚሰራ ነው። መጥፎ ነገር የሚያሳይ ይበረታታል፣ ቀጥልበት ይባላል። ኮሜንት ላይ ይጨበጨብለታል፣ ፎሎ ይደረጋል። ጥሩ ነገር የሚሰራ ወደ ጥሩ ነገር የሚያደርጉ ግን ምንም እንትን የላቸውም፣ ሰብ የላቸውም፣ ላይክ የላቸውም፣ የሚያበረታታቸው እንኳን የለም። እንደዚህ አይደረግም። አሁን ከዚህ ካየሁት እንትን ላይ ፖስት ላይ በጣም ብዙ ፎሎ፣ በጣም ላይክ፣ በጣም ኮሜንት አለ ብዙ። ይሄ ጥሩ ነገር የሰራችሁ ጥሩ ነገር ያደረገች ይመስላችኋል? ይሄን ነገር የምታበረታቱት እንቅፋት ነው፣ ለሰውም እንቅፋት ነው። በእርግጥ ብዙ ኮሜንት አንብቤያለሁኝ፣ ግን ያኔ ለኛ ራሱ እንቅፋት ነው የሚል ኮሜንት ላይ ብዙ ጊዜ አዎ ልንሰራ ነው እኛ የመጣ ነው፣ ልንቀየር ነው የመጣ ነው። መጥፎ ነገር እንትን ልንል አይደለም። ራሳችሁን ከማድረጋችሁ በፊት አስተውሉ። የማይደረግ ነገር አታድርጉ፣ ጥሩ አይደለም። እና ለዛሬ ይሄን ይዤ የመጣሁት እና እህቶቼ ባላችሁበት በርቱ፣ ባላችሁበት እግዚአብሔር ይጠብቃችሁ። ይሄ ነገር ጥሩ አይደለም። እንኳን ስለሚያዩ ለሚሰማው ራሱ ይዘገንናል። በሳውዲ መንግስት ቀልድ የለም፣ ቀልድ አያውቁም እነሱ። እንኳን ሴትና ወንድ እንደዚህ ተቃቅፎ በጭራሽ አይደረግም። እንዴት እንደዚህ ይደረጋል? እውነት ያስደነግጣል፣ ብዙ ሰው ያስቆጣል። እንኳንስ ሳውዲ ይቅርና በነገራችን ላይ
እንደኛ መንግስት አይደለም ይሄ መንግስት። ህጉም እንደኛ አይደለም፣ እንደኛ እየላለ አይደለም። የኛ አንዴ ፎቅ ሲወጣ፣ አንዴ ሲወርድ፣ አንዴ አህያ ሲሆን፣ አንዴ ፈረስ ሲሆን ነው የሚውለው። እንግዲህ አላውቅም። እና እነሱ ግን ያኔ ቀልድ የለም በዚህ አይነት ነገር። የኛን እንግዲህ አንዴ መቼም ፈርዶበታል። እሱም እንትን እያለ አይደለም። ያኔ እንደፈለጋችሁ አድርጉት፣ ምንም ማድረግ አይቻልም። ሌላ ህግ እስኪወጣልን ድረስ ማለት ነው። ግን በሰው መንግስት በሰው ሀገር ሆናችሁ ለዛው ማትቀልዱ። እውነት ልጅቷ እዚህ ሰው ሀገር ከሆነ ያለችው ከባድ ነው፣ መውጫዋ ከባድ ነው። ብቻ እግዚአብሔር ይጠብቃት። እንግዲህ እሷ ካልሆነችም እግዚአብሔር ይጠብቃት፣ እሷ ከሆነችም እንግዲህ የስራዋ ነው፣ ምንም ማድረግ አይቻልም። በጣም ብዙ እህቶች በጣም ብዙ ራሳቸውን አስከብረው ተከብረው አንገታቸውን ደፍተው የሚሰሩ አሉ። ደግሞ አንዳንድ ወራዶች ደግሞ እንደዚህ እንትን ይላሉ ማለት ነው። ለማንኛውም እኛ ራሳችንን እንጠብቅ፣ የምናደርገውን ነገር እንወቅ። ጥሩ አይደለም እንደዚህ አይነት ነገር። በርቱልኝ እህቶቼ፣ ሰላም ሁኑልኝ እና ልቤቱን እውነት አበረታቱኝ። ለምንድን ነው የማታበረታቱኝ? ላይክ አድርጉኝ፣ ሰብስክራይብ አድርጉኝ እና አመሰግናለሁ ውዶቼ፣ ሰላም ሁኑልኝ።